ሰላም ሰላም ውዶቼ እንደምናችሁ። ዛሬ ሽሮ ወጥ አሰራር ላሳያችሁ አይደለም የመጣሁት። እችን ሽሮ ስሰራ ትዝ ያለኝን የልጅነት ታሪኬን ልነግራችሁ እንጂ። ያኔ ድሮ ኢትዮጵያ ያለው በ1990ዎቹ ውስጥ አደራችሁን ደግሞ እድሜን ቁጥራችሁ እንዳደርሱበት። እኔ ሳላስበው እድሜ ያመለጠኝ ሰው ነኝ። እናማ እቤታችን ሁል ጊዜ ሽሮ ነበር የሚሰራው። ያው ታውቁ የለ ችግረኛ ብር የሌለው ሰው ሁል ጊዜ ሽሮ እንደሚበላ፣ በቃ እኛ ቤትም ሁሌ ሽሮ ነው የሚበላው። ሽሮ የቤታችን አባል ናት ማለት ትችላላችሁ። ሁሌም አብራናለች። እናቴም ሽሮ እንድሰራ ስታዘኝ በጣም እናደድ ነበር። ሽንኩርቱ መክተፉ፣ ማቁላላቱ፣ በይበልጥ ደግሞ ሽሮውን ጨምሮ ጓጓላውን ለማፍረስ መታገሉ። በወቅቱ የነበረኝን ስሜት አሁን ቁጭ ብዬ ሳስበው ግርም ይለኛል። ለዚህም ነው ዛሬም ድረስ ሽሮን በውሃ በጥብጬ የሚጨምረው። ያ ያደከመኝ የልጅነት ትዝታዬ እንዳይቀሰቀስብኝ እያልኩ። ያኔ ግን አሰራሩ ስለሚከብደኝ ሁል ጊዜ ድስት ውስጥ ጓጓላ አይጠፋም። አንድ ጊዜ ትዝ ይለኛል፣ እናቴ ከስራ ርቧት መጣ። ወጡን ስታወጣ ያ ያልፈረሰው ጓጓላ ከብረት ድስት ውስጥ አቤት አቤት! መቼም ያ ልጅነት ተመልሶ አይመጣም በእውነት። በቃ ጓጓላውን ጎትታ ከብረት ድስት ውስጥ አውጥታ ምግቧ ላይ ስታደርገው ጓጓላውን አይታ የተናገረች ንግግር ምን ያክል እንደተበሳጨችብኝ ዛሬም ድረስ ትዝ ይለኛል። እናማ የጊዜ ነገር ሆኖ ይኸው ዛሬ ድሮ የጠለዋት ሽሮ ናፈቀች። የእናቴ ምግብ፣ የቤታችን ሽታ፣ የልጅነት ዘመኔ ሁላ ናፈቀኝ። ልጅነት አይመለስ። ይኸው ዛሬም ድረስ እዚሁ አለው። መቼም አይሞላ። ይሞላል፣ ነገ ወደ ሀገራችን እንገባለን እያለን የምንጠብቅ ስንቶቻችን ነን? ዛሬ መዳሜ ስትወጣልኝ ሮጬ ዕቃ ቤት የገባሁት ሽሮ ወጥ ልሰራ ነው። ሌላ ምግብ አላማረኝም፣ ሽሮ እና ይኸው እችን የመሰለ ሽሮ ሰርቻለሁ። እንጀራ ደግሞ ያው መዳሜ እንዲሁ ስትወጣ ጋግሬ ያስቀመጥኩት እንጀራ ነበረ። በዛች እንጀራ እችን ሽሮ ወጥ አያችኋት እንዴት እንደምትንተከተክ ደስ አትልም? ያኔ እኮ ሽሮ ሲባል ያመኝ ነበር። ዛሬ ግን አያችሁ እንግዲህ እንደዚህ አድርጌ በዚህ ሀገር እንጀራ አሳየው ላላየው አደረኩት። እንብላ ውዶቼ። መቼም የተባረከ ይሁን እንደምትሉኝ አውቃለሁ። እናንተስ በልጅነታችሁ ጠልታችሁ ዛሬ ላይ የወደዳችሁት እንዲሁም ደግሞ የናፈቃችሁ ምግብ ምንድነው? በኮሜንት ጻፉልኝ።